ሰላም እንዴት አላችሁ ውድ ተመልካቾች ዛሬ ደግሞ ይዤ የመጣሁት እንግዲህ ኮርስ እናዘጋጅ በኦፕንኢዴክስ ማለትም እንዴት አይነት ስትራክቸር ይኖረዋል አጠቃላይ ፕላትፎርሙ የሚለውን ነው ይህ ማለት ኮርሶቻችሁንም እንዴት አድርጋችሁ ነው በዛው ልክ ስትራክቸር የምታረጉት የሚለውን ያግዛችኋል ብዬ ተስፋ አደርጋለሁ ከነዛ መካከል እንግዲህ በዋናነት ሶስት መሰረታዊ የሆኑ ኤሌመንቶች አሉ እነሱም ሴክሽን ሰብሴክሽን እና ዩኒት የምንላቸው ናቸው እንደሚታወቀው ኮርሶች በቻፕተር ወይም በዩኒት ይከፈላሉ ሰፋ ሲል ወደ ሞጁል ነው የሚሄዱት ስለዚህ እንግዲህ አንድን ኮርስ ወይም አንድን ሰብጀክት በቻፕተር እናወራለታለን በውስጥ ደግሞ ኮንተንት ሰብ ኮንተንቶች አሉ ሌሎች ደግሞ ከሰብ ኮንተንት ስር ሌሎች አጋዥ የሆኑ ኤሌመንቶች ይኖራሉ ማለት ነው ስለዚህ እነዛን ከላይ ነው እንግዲህ የምናወራው ውስጥ ያለውን ዲቴል ደግሞ በሌላ ቪዲዮ ስለመመለስ ሴክሽን ሰብሴክሽን እንዲሁም ዩኒት የሚባሉትን እንዴት አድርገን ነው አድ ልናደርግ የምንችለው የሚለውን እናያለን ሌላው ለምሳሌ አንዳንዴ አድ ከማድረግ ወይም ደግሞ አድ የተደረገ ካለ ያንን ዱፕሊኬት ማድረግ በፈልጉ እንዴት ነው ዱፕሊኬት ማድረግ የሚቻለው ስማቸውን ከላይ የሴክሽኑን ስም የሰብሴክሽኑን ስምና የዩኒት ስም እንዴት አድርገን ነው ኤዲት ማድረግ የምንችለው ወይም ሪኔም ማድረግ እንዴት ነው የምንችለው የሚለው ነው ሌላኛው ሙቭ ማድረግ ትችላላችሁ እንግዲህ ለምሳሌ አንድ ሴክሽን ለምሳሌ ቻፕተር 1 እና ቻፕተር 2 የሚባሉ በሴክሽን ደረጃ ቢኖራችሁ እነዚህ ምንድነው የምታረጉት ለምሳሌ የመጀመሪያው ላይ ቻፕተር 2 ቢሆን ወደ ቻፕተር 1 መጀመሪያ መምጣት አለበት ስለዚህ ያንን ሲኩዌንስ ማድረግ ትችላላችሁ እንዲሁም ደግሞ አላስፈላጊ የሆኑ ሴክሽን አላስፈላጊ የሆኑ ሰብሴክሽን እና ዩኒቶችንም ከፕላትፎርሙ ሙሉ በሙሉ ማጥፋት እንዴት ይቻላል የሚለውን አብረን እናያለን ከኔ ጋር ሆኖ ስለዚህ እኛ አሁን የምገኘው ይሄው ፖርታሉ ላይ ነው እንደምታዩት ከዚህ ወደ ፖርታል ምን አደርጋለሁ ሎጊን አደርጋለሁ ማለት ነው ይሄው ሎጊን ሳረግ ቀጥታ ነው ይዞኝ የሚሄደው ፓስወርድ የሚጠይቃችሁ ነገር ካለ እሱን ተሰጡታላችሁ ይሄው እዚህ ጋር ፕሮጀክት ማኔጅመንት የሚለው ላይ ሄዳለሁኝ ጎ ቱ ስቱዲዮ ወደ ስቱዲዮ እንገባለን እንግዲህ ስቱዲዮና ኤልኤምኤስ ማየት የፈለጋችሁ የመጀመሪያውን ፓርት 1 የሚለውን ቪዲዮ ማየት አስፈላጊ ነው እሺ ይሄው እንግዲህ አጠቃላይ የኮርስ ስትራክቸራችን ይሄ ይመስላል እዚህ ጋር ለምሳሌ ኤግዚስት ያደረጉ ወይም ደግሞ ራሱ ዲዛይን አድርጎ የሚሰጣችሁ ሴክሽን ሰብሴክሽን እና ሌሎች ዩኒቶችም ካሉ የሌላ ኮርስ ሊሆን ስለሚችል ሙሉ በሙሉ ማጥፋት ጥሩ ነው ወይም ደግሞ እናንተ በጥንቃቄ ሪፕሌስ ማድረግ አስፈላጊ ነው የሚሆነው ማለት ነው ስለዚህ እንግዲህ እንዴት ነው አድ ማድረግ የምችለው እንዴት ነው ሪኔም ወይም ኤዲት ማድረግ የሚቻለው ዱፕሊኬት ዲሌት ሙቭ የሚሉት ነገሮች በቀላሉ ለማየት ከእኔ እንግዲህ የምጀምረው ዲሌት እስኪ ማድረግ እንዴት እንችላለን ነው ወይ አድ አድርጌ ዲሌት አደርግላችኋለሁ መጀመሪያ አድ የሚለውን ለማየት መጀመሪያ ይሄንን ሙሉ በሙሉ ላጥፋው ኦኬ ልክ እንደዚህ ታጠፋላችሁ ማለት ነው እኔ አሁን ባጠፋሁበት መንገድ ሄዳችሁ ዲሌት ታደርጋላችሁ ኦልሞስት ሴክሽኑን ዲሌት አደረጋችሁ ማለት በሱ ስር ያሉ ሰብሴክሽኑ ዩኒቱ ሙሉ በሙሉ እንደሚጠፉ አስቡ ለምሳሌ ሴክሽን የምንለው በስሩ ሰብሴክሽን እና ዩኒቶችን የያዘ ነው ሰብሴክሽን የምንለው ደግሞ በስሩ የተለያዩ ዩኒቶችን የያዘ ነው ማለት ነው ሰብሴክሽን ሲሰርዙ ዩኒቶቹም አብረው ነው የሚጠፉት በሱ ስር ያሉት ዩኒት ማለት ነው ዩኒት ግን ካጠፋችሁ ራሷ ዩኒት ብቻ ናት የምትጠፋው በጣም ስፔሲፊክ ነች ማለት ነው ያንኛው ግን ምናልባት ብሮደር ስለሆነ ሴክሽኑ ብዙ ሰብሴክሽኖችን ይዞብን ይጠፋል ማለት ነው ስለዚህ በዚህ መሰረት እኛ ቀደም መጀመሪያ ፕላትፎርሙ ላይ የነበረውን እንግዲህ አንድም ይሁን ሁለትም ሴክሽን ያላችሁ ሙሉ በሙሉ ካጠፋችሁ በኋላ አድ እናደርጋለን ማለት ነው አድ ለማድረግ እዚህ ጋር ፕላስ ምልክቱን መጫን ነው ፕላስ ኒው ሴክሽን ልክ እንደዚህ ስታደርጉ ሴክሽን አዳርጋችኋል ማለት ነው ይሄ ሴክሽን ግን ዝም ብሎ ብቻውን ነው ምንም አይነት ሰብሴክሽን ምንም አይነት ዩኒት የሌለው ነው ማለት ነው ሲጀመር ሰብሴክሽን ሳይኖረው ዩኒት የሚባልም ክሬት ማድረግ አይቻልም ስለዚህ የሴክሽንን ስም ለምሳሌ የሴክሽንን ስም ለምሳሌ ምን ልለው ይችላልኝ ደስ ያላችሁ ማድረግ ትችላላችሁ እኔ ሌትስ ሴይ ወደ እንትኑ ልግባና ወደ ኮርስ አውት ላይ እየሄድኩ ነው
ኮርስ አውትላይን አዘጋጅታችሁ መሆን አለበት ወይም ደግሞ ኮርስ ሲለበሳችሁ መዘጋጀት አለበት። በዛ መሰረት ነው ስትራክቸራችሁን ጠብቃችሁ የሚኖርባችሁ ማለት ነው። እሺ ኮምፒውተር ቢዚ ነች። ስለዚህ ይሄን ሰብሴክሽን ምን ላረግ ነው ማለት ነው። በሱ ስር ደግሞ ምን ያስፈልገኛል? ይቅርታ ይሄ ሴክሽን ነው። በሱ ስር ያሉ ደግሞ ምን ያስፈልገኛል ማለት ነው? ሰብሴክሽኖች ያስፈልጋሉ። ይሄው ዝጋ ሴክሽን ላይ ነኝ ያለሁት። ሴክሽናችሁን ኤዲት ማድረግ ትችላላችሁ ወይም ሪኔም ማድረግ ትችላላችሁ። ይቅርታ ፋይሉ ዝጋ ከፍቶልኛል። በከሪክለሙ መሰረት ያሉኝ የተለያዩ ወደ 7 ቻፕተሮች ያሉ ኮርስ ነው። ስለዚህ የመጀመሪያው ቻፕተር ምንድነው ነው። ስለዚህ ምን ታረጋላችሁ? እንዳለችን ኮፒ ነው ያደረኩት። ይታያችኋል። እቺን ኮፒ ነው ያደረኩት። ከዛስ ወደ ብሮዘራችሁ መታችሁ ሴክሽን የምትለዋ ላይ እስክሪብቶ ምልክቷን እርሳስ ምልክቷን እቺን ክሊክ ስታደርጉ ኤዲት እንድታደርጉ ይፈቅድላችኋል። ያመጣችሁትን እንዳለ ዘሆል ፔስት ማለት ነው። ፔስት ካላችሁ በኋላ ኢንተር ትሉታላችሁ። ኢንተር ስትሉት ቅድም ሴክሽን ሲል የነበረውን አሁን ምን አድርጎታል? እኔ ባልኩት አስገብቷል ማለት ነው። እዚህ ጋር ቻፕተር 1 ኢንትሮዳክሽን ቱ ፕሮጀክት ማኔጅመንት። በዚህ መንገድ ኤዲት ማድረግ መልሳችሁ ችግርም ካለ እቺን እርሳስ ምልክቷን ነክታችሁ እዚህ ጋር ገብታችሁ የምታስተካክሉትን ማስተካከል ነው። ስወጡ ዳር ላይ ሆናችሁ ክሊክ ማድረግ ትችላላችሁ። ከፈለጋችሁ ኢንተር ማለት ትችላላችሁ። አሁን ይሄ ቻፕተር 1 ምን ይዟል? እዚህ ጋር እንደምታዩት ምን ይዟል ማለት ነው። የተለያዩ ሰብሴክሽኖችን ይዟል፣ ሰብ ቶፒኮችን ይዟል። ስለዚህ ምን አደርጋለሁ? የመጀመሪያው ሰብ ቶፒክ ኮፒ አደርጋለሁኝ። እዚህ ጋር የት ቦታ ኤዲት አደርገዋለሁ ማለት ነው። አሁን 1.1 ነው የሚለው እዚህ ጋር ይሄው እንደምታዩት የዚህ ቻፕተሩ ምንድነው ሰብ ቶፒክ ነው። ስለዚህ ወደ ኦፕንኢዲኤክስ ፕላትፎርም ደግሞ የዛ ቦታው ሰብሴክሽን ይባላል ማለት ነው። እዚህ ጋር ሰብሴክሽን አድ ማድረግ አለብኝ። ይሄው አድ አደረኩኝ። ስለዚህ ይሄው እዚህ ጋር እንደምታዩት የመጀመሪያው ሴክሽን ወይም የቻፕተር 1 የመጀመሪያው ሰብሴክሽን እዚህ ጋር ሰብሴክሽን ብሎ መጥቷል። እቺን እርሳስ ምልክቷን እነካለሁኝ። ይዤ የመጣሁትን ፔስት አደርጋለሁ። 1.1 ይላል ሚኒንግ ኤንድ ዲፊኒሽንስ ኦፍ ፕሮጀክት ማኔጅመንት ወይም ፕሮጀክት ብላችሁ ማስቀመጥ ትችላላችሁ። ልክ እንደዚህ እንደየኮርሶቻችሁ ማስቀመጥ ነው። ስለዚህ በዚህ አጋጣሚ ምን እያሳዩዋችሁ ነው? አሁን ባንዴ እንዴት አድ እንዳደረኩ አይታችኋል። ሪኔም እያደረኩ ነው ወይም ኤዲት እያደረኩ ነው። አሁን ይሄ ሰብሴክሽን እሺ ልጆቹ ከላይ እያዩ ነው። ስለዚህ የፕሮጀክት ዲፊኒሽን ወይም ደግሞ ሚኒንግ ምንድነው የሚለውን ደግሞ ፓወርፖይንታችሁ ላይ የምጽፏቸው አሉ። በቡሌቲን ያረግን እናስቀምጠው። ዋናው ሜን ቦዲው ማለት ነው። ሜን ቦዲው ያንን ደግሞ ለማግኘት ዩኒት እንለዋለን። ያን ፓርት ዩኒት እንለዋለን። ለምሳሌ ቻፕተር 1 ብላችሁ የቻፕተሩን ርዕስ ታስቀምጣላችሁ ቶፒኩን። ከዛ በሱ ደግሞ ያለውን ሰብ ቶፒክ ታስቀምጣላችሁ። ከዛ በመቀጠል ዋናው ኖቱን ነው። በኖቱ ኖቱን የምትሰሩበት ዋነኛው ትልቁን ስራ የምትሰሩት ምን ትባላለች? ዩኒት ትባላለች ማለት ነው። ስለዚህ ዩኒት የምትባለዋን ክሊክ ሳረጋት ተመልከቱ ወደ ሌላ ይዞኝ እየሄደ ነው ማለት ነው። ዩኒት እንግዲህ እነዚህን ደግሞ በቀጣይ ቪዲዮዎች እያንዳንዱን ስለምሰራላችሁ እኔ አሁን ዩኒት ብቻ ምን እንደሆነች ሪኔም ማድረግ ማንቀሳቀስ የሚቻለውን ነው ማሳያችሁና እዚህ ጋር እንግዲህ እያንዳንዱን በቴክስት ነው በቪዲዮ ነው ልጆቹ ማየት የሚፈልጉት የፕሮጀክትን ዲፊኒሽን በፒዲኤፍ ነው የምታስቀምጡላቸው ወይስ መጀመሪያ የምትጠይቋቸው ጥያቄዎች አሉ ወይስ ቪዲዮ ነው ምናምን እንደዚህ ጋር ሌሎች ብዙ ኢንተራክቲቭ የሆኑ ቱሎች ይኖራሉ። እናንተ ለመመለስ አሁንም ኮንተንት እንላለሁኝ አውትላይን ላይ መለሳለሁ ማለት ነው። ሉክ ይሄው እዚህ ጋር ሰብሴክሽናችን ያደለ እዚች ውስጥ ነች አይደላችሁ ዩኒት አንድ ክሊክ አረጋታለሁ። እቺ ዳውን ድሮፕ ወደዚህ ወደታች ምልክት ስታሳየን ዩኒቶቹ ይዘረዘራሉ ማለት ነው። ያቺ ዩኒት ምንድነው የምታሳየው ነው? አሁን ዩኒቷ ምንድነው የምታሳየው? እያሳየኋቸው የነበረው ምንድን ነበረ? የፕሮጀክት ዲፊኒሽን እና ሚኒንጉ ነው ማለት ነው። ስለዚህ እቺ ጋር መጥቼ ዩኒቷን እቺን 1.1 የሚለውን እንዳንደግም እናስወጣትና ሚኒንግ ኤንድ ዲፊኒሽን ኦፍ ፕሮጀክት ለምሳሌ
ሌሎችም ምናልባት ሰብ ቶፒክ ካሉ የዚህ ሰብ ቶፒክ ሌላ ደግሞ ሰብ ቶፒክ ካለው ሉክ ቅድም እችን አምጥቼላችኋለሁ ወዳር ኢንተር ማለት ትችላላችሁ ሌላ ቦታም ክሊክ ማድረግ ትችላላችሁ እሺ እንደዚህ ሪኔም አድርጋችሁ በዚህ ቦታ መጥቼ ክሊክ ማድረግ እችላለሁ ወይም ኢንተር በሉት ስለዚህ ሴክሽን ሉክ ዳውን ድሮፕ ላድርገው እዚህ ጋር ወደ ታይ ቀስቷ ምልክት ትዙርልኝ በሱ ስር ዋና ሴክሽኑ በሱ ስር ያሉ አጠቃላይ ሰብ ሴክሽኖችን ሊስት ያደርግላችኋል እንደአጋጣሚ ይሄ ብቻ ስላለ ነው አሁንም እችን በሱ ስር ያሉ ዩኒቶች ካሉ እንዲያሳየኝ ቀስቷን ክሊክ ስታረጉ ወይም ራሱን ጽሁፉ ላይ ክሊክ ስታረጉ ቀስቷ ተዞራለች ሊስት ያደርግላችኋል ማለት ነው አሁን እቺ ምንድናት ይሄና ይሄ ልዩነት አላቸው እቺ ዩኒት ናት ማለት ነው እዚች ላይ ልጆቹ ክሊክ ሲያረጉ የሚያገኙት ምንድነው ዋናውን ኖት ነው ፕሮጀክት ኢዝ ያለ ዲፊኒሽኑን ያያሉ ወይ ቪዲዮ ያያሉ ወይ ፒዲኤፍ ነገር የሚነበብ ነገር ካለ ያያሉ ወይ በቴክስት አስቀምጣችኋል እንደማለት ነው ስለዚህ አሁን ይሄንን ከመሰረዘ በፊት እንዴት ነው ሙቭ ማድረግ የሚቻለው የሚለውን እናያለን ለምሳሌ ሙቭ ለማድረግ ሌላ ሴክሽን ላምጣላችሁ ሌላ ሴክሽን አድ ላድርግ ከፈለጋችሁ ሰብ ሴክሽንም አድ ማድረግ ትችላላችሁ እቺን ዩኒት ወደ ሌላ ሰብ ሴክሽን ለመውሰድ እቺ ሚኒንግ ኤንድ ዲፊኒሽን ኦፍ ፕሮጀክት የምትለው እዚህ አይደለ ዋናው እንትኗ ለምሳሌ ሌትስ ሴይ ሰብ ሴክሽን ክሬት አደረኩኝና ለምሳሌ ምን ብዬ ልጻፍ ሁለተኛው ኢምፖርታንስ ኦፍ ፕሮጀክት ማኔጅመንት ወይም ደግሞ ቤዚክ ካራክተሪስቲክስ ኦፍ ፕሮጀክት የሚሉ ቶፒኮች ቢኖሩ ለምሳሌ ከራሴ ዝጋ ቻፕተር 1 ላይ ሌላ ሰብሴክሽን አለ ፊቸርስ ኦፍ ፕሮጀክት የሚል ስለዚህ ይሄንን ከማረግ ኮፒ አድርጌያለሁ ከዛ ዝጋ ፔስት ላለሁ ማለት ነው 1.2 ፊቸር ኦፍ ፕሮጀክት ነው ይሄው ይሄ በማንስር ያለ ነው ይሄ ሰብሴክሽን ነው በማንስር ነው ያለው በቻፕተር 1 ስር ያለ ሰብሴክሽን ነው ይሄው እዚህ ጋር ክሊክ ስታደርጉ ያመጣላችኋል ማለት ነው ነገር ግን ለምሳሌ እንበልና እችን ወደዚህ ላርጋት ተመልከቱ አሁን እያደረግን ያለ ነው ዩኒቱ ልጆቹ ሲያነቡ አሁን ስለ ፊቸርስ ኦፍ ፕሮጀክት ለማንበብ ሲገቡ አሁን የሚያገኙት ምንድነው የፕሮጀክት ዲፊኒሽንን ነው የፕሮጀክት ዲፊኒሽን ለምሳሌ ሚኒንግ ኤንድ ዲፊኒሽን ኦፍ ፕሮጀክት ላይ መግባት ከነበረበት ምንድነው የምታረጉት እዚች ጋር ይታያችኋል እነዚህ 6 ዶትስ እዚች ጋር ትይዙና ወደ ላይ ሙቭ ወደ ላይ እንደዚህ ድራግ ማለት ነው ወደሚፈለገው ሰብሴክሽን ወይም ወደሚፈለገው ሴክሽን አንድን ዩኒት ወይም አንድን ሰብሴክሽን መውሰድ ትችላላችሁ ነው ለምሳሌ መቅደም ያለበት ፊቸርስ ኦፍ ፕሮጀክት ከነበረ ምን አደርጋለሁ ማለት ነው እቺን ቀስ አድርጌ ከዚህ ከላይ አመጣለሁ ማለት ነው ከላይ እዚህ ጋር አስቀምጣለሁ ሉክ ይሄው በዚህ መንገድ ድራግ ያረኩኝ ማንቀሳቀስ ይችላል ለምሳሌ ኢቭን ሴክሽን ከሴክሽን ከሆነ ቻፕተር 2 ላምጣ ለምሳሌ አናዘር ሴክሽን ኮፒ አረኩኝ ኮፒ ሴክሽን የሚለው ላይ እቺን ኤዲት ለማድረግ እቺን እርሳስ ምልክቷን ተጫኑ ከዛ ያንን ያመጣነውን ፔስት በሉ ከዛ ወይም እዙ ላይ መጻፍ ይቻላል ኢንተር ማለት ወይም ዳር ላይ ክሊክ ማድረግ ትችላላችሁ ለምሳሌ ከዚህ በኋላ መወራት ያለበት ስለ ፕሮጀክት ሳይክል ሆኖ ይያለ ለምሳሌ ይሄንኛው የፕሮጀክት ሳይክል የሆነ አስፈላጊ የሆነ ሰብ ቶፒክ ቻፕተር 1 ላይ ገብቶብን ከሆነ እሱን ወደዚህኛው ሴክሽን ማሸጋገር ትችላላችሁ ይሄው እዚህኛው ሴክሽን ላይ ስታመጡት እዚህ ገብቷል ማለት ነው እዚህኛው ላይ አስገብተናል መመለስ ከነበረባችሁ ምን ታረጋላችሁ ወደ ነበረበት ሴክሽን በዚህ መንገድ ተመልሳላችሁ ማለት ነው ወደ ነበረበት ሴክሽን ተመልሳላችሁ ኢቭን ሴክሽን ከሴክሽን ለምሳሌ ቻፕተር 2 የሚለው ከላይ ካለው ሴክሽን መቅደም ከነበረበት ምንድነው የምታረጉት ይሄንን ወደ ላይ ታመጣላችሁ ማለት ነው ይሄው ከላይ ሆነ ከዛ ይሄንኛው ከታች ሆነ አይ መመለስ አለብኝ ካላችሁ ደግሞ ወደ ታች ወጥታችሁ መጨረሻ ላይ ማምጣት ነው ማለት ነው በዚህ መንገድ
ሙቭ ማድረግ ትችላላችሁ። ስፔሲፊካሊም እዚች እነዚህን ሶስት ነጥቦች አይ ቲንክ እነዚህ ሶስት ነጥቦችን ክሊክ ስታደርጉ ሙቭ ዳውን ላድርግላችሁ ወይ ይላችኋል። ወደ ታች ይሄንን ልወሰድላችሁ ወይ ይላችኋል። ይሄ የመጀመሪያው ወደ ላይ መሄድ ስለማይችል ሌላ ሴክሽን ስለሌለው ወደ ላይ ከታች ቀጥሎ ላድርግላችሁ ሲለን ይሄው ክሊክ ስታደርጉት ይሄው ሚኒንግ ከላይ መጣ ማለት ነው። ከታች መጣላችሁ። አይ ወደ ቦታው ለመመለስ ሙቭ አፕ ማለት ነው። ሙቭ አፕ ትሉታላችሁ። ይሄው ወደዛው መለሰልን ማለት ነው። በዚህ መንገድ ሙቭ ማድረግ ትችላላችሁ ነው። እንግዲህ ሌላው ዱፕሊኬሽን ነው። ለምሳሌ ሚኒንግ ኤንድ ዲፊኒሽን ኦፍ ፕሮጀክት የምትለዋን ዩኒትም ሊሆን ይችላል። እዚህ ጋር ዱፕሊኬት የሚለውን ከነካችሁት ይደግመዋል። ግን ምንድነው ዱፕሊኬት ብሎ ራሱ ይጽፈዋል። ዱፕሊኬት ኦፍ ብሎ ይጽፍላችኋል። እናንተ ይሄንኛውን ተደገመብኝ ራሱ አይልም። ይሄንን አውጥታችሁ ሌላ ዩኒት እንግዲህ እዚህ ጋር ከፈለጋችሁ ኤዲት ማድረግ ነው፣ የሆነ ሌላ ዩኒት ማምጣት ነው። የሌላ ዩኒት ስም ካልፈለጋችሁ ዝም ብላችሁ እዚህ ጋር መታችሁ ክሊክ ነው፣ እሱ ሴቭ ያደርጋል። አይ ላይኛው ጋር እኮ በስምም ተመሳሰለብኝ በኮንተንትም አይላችሁም ማለት ነው። ይሄንን ለማጥፋት ለምሳሌ ለመሰረዝ ዩኒቱን ወደ ዲሌት ስመጣ 3 ነጥቧን ተጫኑ፣ ዲሌት ማድረግ ትችላላችሁ። ይሄው ዲሌት ላድርገው ወይ ነው የሚለኝ። አዎ ዲሌት። እዚህም ጋር ስትመጡ ችኛቱንም መሰረዝ ከፈለጋችሁ ዲሌት አማራጭ መንካት ነው። ራሱ ይሄን ሰብ ቶፒክ ላጥፋው ብል እዚህ ጋር 3 ነጥቧን ክሊክ አድርጌ ዲሌት ማድረግ እችላለሁኝ። ዋናው ሴክሽኑን ከመጣችሁ ዲሊት እናድርገው ወይ ካልን ዲሊት ማድረግ እንችላለን። ለምሳሌ እዚህኛው ላይ ዲሊት የሚለውን ብነካ ይሄው ዲሊት ያደርገዋል ማለት ነው። ይሄው ሉክ። ለምሳሌ የመጀመሪያውን ሴክሽን እንርገመው ወይስ ዱፕሊኬት ማድረግ ትችላላችሁ። ከታቸው ሙሉ ይዞላችሁ መጣ። እስከ ሰብሴክሽን ዩኒት የሚቀር ነገር የለም። እንዳለ ቻፕተር 1 ላይ የነበረችዋን መልሶ ዱፕሊኬት ያደርገዋል ማለት ነው። ያንን የማትፈልጉ ከሆነ ለማጥፋት ዲሌት ማድረግ ነው የሚጠበቅባችሁ። ዲሌት ማድረግ ነው። በዚህ መሰረት እንግዲህ ዲሌትም አድም ማድረግ ትችላላችሁ። ለምሳሌ አድ ለማድረግ ለምሳሌ በዚህ በቻፕተር 1 ስለ ሌላ ሰብሴክሽን ወይም ሰብ ቶፒክ ካለኝ እችን ክሊክ አደርጋለሁ ማለት ነው። እዚህ ጋር መጣለሁ፣ ሰብሴክሽኑን ስሙን አስቀምጣለሁ። በዚህ በሰብሴክሽን ስር ግን ዩኒት አድ ለማድረግ መጀመሪያ አንዴ ታብ አድርጉት። እቺ ማውዛችሁን ቀጥታ ሆኖ ከርሰራችሁን ጽሁፉ ላይ ክሊክ አድርጉ። ወደ ታች ይዘረዝርላችኋል። ኒው ዩኒት ታስገባላችሁ ማለት ነው። ለምሳሌ ቀጥታ ወደዚህ ይዞን ስለሚገባ ዩኒት ስንለው ወደ ኖት መጻፍ ማዘጋጃው ይዞን ስለሚገባ እኛ አሁን አውትላይን እያዘጋጀን ነው። ስለዚህ አውትላይን ኮንተንት አውትላይን ትሉታላችሁ። ወደ ነበረበት ይመልሳችኋል። አሁን እዚህ ሰብሴክሽን ላይ ሪኔም ያልተደረገ ዩኒት አለ። እናንተ እዚህ ዝጋ ማውራት የፈለጋችሁት ስለምንድን ነው የሚለው መጻፍ ነው። አጠቃላይ እንግዲህ አንድን ኮርስ በመናዘጋጅ ሰዓት ሴክሽንን እንዴት አድ ማድረግ እንችላለን፣ ሰብሴክሽንን እንዲሁም ዩኒት የሚለውን እንዲሁም አላስፈላጊ የሆኑ ኮምፖነንቶችን እንዴት ማስወገድ እንችላለን፣ ኤሌመንቶችን እንዴት ማስወገድ እንችላለን የሚለውን በየአንዳንዱ ሌቭል እየገባን በዚህ መልኩ ማስተካከል ማኔጅ ማድረግ እንችላለን። እንደምታዩት ሌሎች ፐብሊሽ ኮንፊገር የሚል አለ። ኮንፊገሬሽን በየሁሉም ሌቭል ላይ ታገኙታላችሁ። ከኮንፊገር ዩኒት ላይ ታገኙታላችሁ። ኮንፊገር ሰብ ቶፒክ ወይም ሰብ ሴክሽን ላይ ታገኙታላችሁ። ኮንፊገር ቻፕተር ላይ ታገኛላችሁ። በተለይ ፐብሊሽ እና ኮንፊገር እነዚህ ኦልሞስት በየሁሉም የምናገኛቸው ሆኖ በተለይ ኮንፊገር የሚለው ግን የተለያየ ሮል ይዞ ነው የሚመጣው። እንግዲህ ኢንትሮዳክሽን ቻፕተር 1 የሚለው እንግዲህ ሴክሽኑ ላይ ኮንፊገር ስትሉ ኮንፊገር የምታረጓቸው ነገሮች ይለያሉ። ሰብ ሴክሽኑ ላይ ሲሆን ኮንፊገር የምታረጉት ምን ነው የሚለው ይለያል። ዩኒትም ላይ ኮንፊገር የምታረጉት ምንድነው የሚለው ነገር ስለሚለያይ እሱን ወደፊት በሌላ ቪዲዮ የምንገናኝ ነው የሚሆነው። አጠቃላይ ግን የዛሬውን ሴክሽን ወይም የዛሬውን አጠቃላይ የቪዲዮ ሴክሽናችንን ወይም ሴሽናችንን በዚህ የማቆም ይሆናል። አመሰግናለሁ።